ወርቃማው ፖቶስ ወይም ጎልደን ፖቶስ በማንኛውም ስፍራ ቶሎ የሚያድግ ተክል ሲፈልጉ ፖቶስን ተቀዳሚ ምርጫው ያድርጉ። ቤትን በማስጌጥ ሥራ ዘርፍ የተሰማራ ማንኛው አካል ይህን ተክል ከማስጌጫዎች አንዱ ቢያደርግ ይጠቀማል እንጂ አይከስርም። ወርቃማው ፖቶስ በጣም የተለመደው የፖቶስ አይነት እና ምናልባትም ለመንከባከብ በጣም ቀላሉ ነው። በቀላሉ የሚባዙና የሚያድጉ ናቸው። ልብ ቅርጽ ባላቸው አረንጓዴና ወርቃማ ቀለም ቅጠላቸው የሚታወቁ ናቸው። የቀለም መጠናቸው በፀሐይ ብርሃን ላይ የተመሰረተ ነው። የፀሐይ ብርሃን በቀጥታ ማግኘት የሚፈልጉ አይደሉም። ይልቅ በመስኮት የሚገባ ብርሃን ካገኙ በቂያቸው ነው። እንዲሁም ከቤት ውጭ ሲሆን ጥላ ቦታ እንድንተክል ይመከራል። የውሃ ፍላጎታቸው ዝቅተኛ ሲሆን ውሃ ማጠጣት ያለብን የተተከለበት ዕቃ ላይ የላይኛው 2 ኢንች ያክል አፈር ሲደርቅ ነው። ብዙውን ጊዜ በየ1 ሳምንታት ልዩነት ውሃ ማጠጣት ይጠብቅናል። የቅጠሎቻቸው ስፋት 5 ኢንች ሲሆን ለጋ ተክሎች እስከ 6 ኢንች ቁመት ያድጋሉ። እንዲሁም በፍጥነት ስለሚያድጉ ካልተገረዙ እስከ 10 ጫማ እና ከዚያ በላይ የማደግ ዕድላቸው ከፍተኛ ነው። ለመንከባከብ ቀላል ከመሆኑም ባሻገር የቤት ውስጥ አየርን ንጹህ በማድረግ አቅሙ የታወቀ ነው። የናሳ ጥናቶች በርካታ የቤት ውስጥ አየር በካይ ንጥረ ነገሮችን የሚያጠሩ የቤት ውስጥ ተክሎችን ይፋ አድርጓል። ወርቃማው ፖቶስ ናሳ ይፋ ካደረጋቸው መሃል አንዱ ሲሆን ፎርማልዲሃይድ፣ ቤንዜን እና ካርባን ሞኖክሳይድ የተሰኙ ጋዞችን በማስወገድ ስለተመለከቱንና ስላዳመጡን እናመሰግናለን። ሳብስክራይብ፣ ላይክ ማድረጎን አይርሱ። ባይ